እግዚአብሔር ታቦትን የፈለገው ለምንድን ነው? ኤርምያስ 3:16ን ስትመለከቱ ከዚህ በኋላ ታቦት የሚባል ነገር አይኖርም ብሏል። አታስቡትም፣ ትዝታውም የለም፣ ስሙንም አታነሱ፣ አትሹትም፣ አትፈልጉትም ብሏል። ትንቢተ ኤርምያስ 3:16። ብርሃን ክብራት እንደምን አላችሁ? በእግዚአብሔር ስም እግዚአብሔር የተመሰገነ ይሁን። ብዙ ጊዜ እኔ የምናገረው ቃል እንደዋለ እሱን ያው እንዳዝማች አድርጌ ነው የምናገረው። ብዙ ጊዜ የሚናገሩትንና መጽሐፉ ላይ የሚያነቡትን አያስተውሉትም ነው ብዬ ብዙ ጊዜ የምናገረው። አሁንም ትክክል ነው እንደምትሰሙት። ሰውየው ሲናገር መጽሐፉ ላይ የተቀመጠው ሌላ ነው፣ እርሱ የሚለው ደግሞ ሌላ ነው። መጽሐፉ ላይ የተቀመጠው ወይንም እግዚአብሔር ያለው ቃል በበዛችሁ ጊዜ፣ በምድር ላይ በረባችሁ ጊዜ ስትበዙ ታቦተ ጽዮንና የእግዚአብሔርን የቃል ኪዳኑን ታቦት አታስቡትም። በየቦታው ሁናችሁ ዝም ብላችሁ የእግዚአብሔር ዙፋን ይህ ነው እያላችሁ መሬቱን ብቻ ነው የምታመልኩት። የእግዚአብሔርን የታቦቱን የሕጉን ታቦት በአንደበታችሁም አትናገሩትም፣ በልባችሁም አታስቡትም። የእግዚአብሔር ዙፋን ይህ ነው እያላችሁ ወደ ቦታው ብቻ ነው የምትሰበሰቡት ነው ያለው። እግዚአብሔር አሁን ይህን የተናገረበት ምክንያት እስራኤል ሳይበዙ ትንሽ ስለነበሩ ታቦተ ጽዮንን ከበው ያመሰግኑ ነበረ፣ ይሰግዱ ነበረ፣ ምስጋና የሚያቀርቡ ነበር። ለታቦተ ጽዮን ትንሽ በነበሩበት ጊዜ በምድረ በዳ ተሰጥቷቸው ሳሉ፣ ከዚያ በኢየሩሳሌም ሳሉ እየበዙ ሲሄዱ ግን ከብዛታቸው የተነሳ ታቦተ ጽዮን ካለችበት ሂደው እጅ መንሳት፣ መስገድ፣ ማመስገን አልቻሉም። በዚያን ሰዓት በየቦታው ተቀምጠው በያሉበት ቦታ ይህ የእግዚአብሔር ዙፋን ነው እያሉ መሬቱን ብቻ ነው የእግዚአብሔርን ዙፋን አድርገው የሚያመልኩት የነበረው ነው ያለው እግዚአብሔር። ይህን ነው ለጊዜው እንጂ እግዚአብሔር አሁን ታቦት አያስፈልግም እያለ አይደለም። ሰውየው የሚናገረው ቃሉ ግን ታቦት እንደማያስፈልግ አድርጎ ነው እየተናገረ ያለው። ይሄ ትክክለኛ አነጋገር ሳይሆን የመጽሐፉን በራስ የህሊና የራስን ሀሳብ መናገር ማለት ነው። አሁንም እንደውም ይሄ ለጊዜው ለእስራኤል ተነግሯል። ታቦተ ጽዮንም በዚያ ጊዜ እንደማይፈልጓል በየራሳቸው በየመሬቱ ዙፋን የእግዚአብሔር ዙፋን ነው እያሉ እንደሚያመልኩ ነው እንጂ እግዚአብሔር ግን ታቦት አያስፈልግም አላላቸውም። ቃሉ አሁን እንደዚህ አይደለም የሚለን። ይህን ቃል እንደሚናገረን ወደ አሁኑ ስንመጣ ደግሞ ዛሬ ያሉት ሰዎች ታቦት አያስፈልግም እያሉ ነው። እንደምታዩት በየአዳራሹም በየኮረብታው ዝም ብለው በፈለጉት ቦታ የእግዚአብሔር ዙፋን ነው እያሉ ነው። እግዚአብሔር ይህን ነው እየተናገረባቸው ያለ። ዛሬ ወደ አሁኑ ስንመጣ ማለት ታቦት አያስፈልግም የሚሉ ብዙዎች ስላሉ ያን ቃል ነው እግዚአብሔር ታቦት አያስፈልግም ትላላችሁ፣ በአንደበታችሁም አትናገሩትም፣ በቃላችሁ አታስቡ፣ በልቦናችሁ አታስቡትም ብሎ የተናገረባቸው እንጂ ታቦትማ እንደሚያስፈልግ እሱ አባባሉ ታቦት አያስፈልግም ነው። ይህን ቃል እንደው ሳይገባውም እኔ እንግዲህ ምን ማድረግ አይቻልም። ብቻ እግዚአብሔር ግን ታቦት እንደሚያስፈልግ ታቦት የሰው ልጅ ከእግዚአብሔር ጋር መገናኛ እንደሆነ ዮሐንስ በራእዩ ሲናገር ምዕራፍ 11 ቁጥር 19 ላይ ወእምዝ ተርህወ መቅደሱ ለእግዚአብሔር ዘውስተ ሰማይ ወአስተርአየ ታቦተ ሕጉ ለእግዚአብሔር እንተ ውስተ መቅደሱ። ከዚህ በኋላ በሰማይ ያለው የእግዚአብሔር ቤተ መቅደሱ ተከፈተ። ሲከፈት የእግዚአብሔር ታቦቱ የሕጉ ታቦት በመቅደሱ ውስጥ ታየ ነው የሚለው። ይሄ ማለት በሰማይ የተሰራው በሰማይ እንግዲህ አሁን በሰማይ ታቦት ያለ መቅደስ ያለ ሆኖ አይደለም፣ ግን በሰማይ በምድር ተሰራ በሰማይ ተሰራ። ማቴዎስ ምዕራፍ 16 ቁጥር 19 ላይ ያሰርከ በምድር ይኩን ሱረ በሰማያት ብሎ ጴጥሮስ የተናገረው በሰማይ ያሰርከው በምድር የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው ብሎ እንደተናገረ በሰማይ ያለው በምድር አለ፣ በምድር ያለው በሰማይ አለ። ስለዚህ እግዚአብሔር ያንን ታቦት እንዳለ በራእዩ ላይ ዮሐንስ ተናግሯል ማለት ነው። ታቦት እንደሚያስፈልግ እንኳን አይደለም በሰማይ ብሎ ተናግሮታል እንኳን በምድር ለማለት ነው። ለማንኛውም ሰውየው ብዙ ጊዜ ስለማያስተውሉ ነው የሚናገሩትንና የመጽሐፉን የሚያነቡትን አያስተውሉትም። እንዲሰሙት ግን ለወደፊቱ ማስተዋልን እግዚአብሔር ቢሰጠው ሸራ አድርጉለት።